በአጠቃላይ ምንድነው በቅዱስ ቁርአን ውስጥ የነቢያት ታሪክ ተጠቅሰዋል የነቢያት ስም ተጠቅሷል ስለ እምነት ስለ ህግ ተጠቅሷል ነገር ግን በቅዱስ ቁርአን ውስጥ ያለው የነቢያት ታሪክ አስተምህሮታቸው አቀማመጡ ይዘቱ መልእክቱም ባይብል ውስጥ ካለው ጋራ አይገናኙም ስፔሻሊ መጽሐፍ ቅዱስ ፈጽሞ የዘነጋቸው ሊጠቀሱ የሚገባቸው የነበሩትን ቅዱስ ቁርአን በሰፊው አብራርቶታል አንድ ምሳሌ ልስጥህ ከሞት በኋላ መቀስቀስን ዳግም ትንሳኤ መኖሩን ቅዱስ ቁርአን ያስተማረውን 100ኛውን ባይብል አያውቀው አልጠቀሰውም ነው ከናካቴው በተቃራኒው ገልጾታል አይደለም የለም ራሱ ፈጽሞ ከሞት በኋላ ህይወት መኖሩን ለመጀመሪያ ጊዜ ሙታን መቃብር ላይ በስብሰው እንደማይቀሩ እንደሚቀሰቀሱ ያስተማረውን ነብይ ታውቀዋለህ በእናንተ ወንስ በእናንተ እየጠየቁ ነው እንጂ በእኛማ ነግረሃለሁ በእናማ ጳውሎስ ብዙ ጊዜ ጽፏል እንደምንቀሰቀስ ጳውሎስ በብዙ ነው የመጀመሪያው ነው ማለት የመጀመሪያው ስብከት የትኛው ነብይ ነው ሙታን ትንሳኤ እንደሚያገኙ አፈር ሆነው እንደማይቀሩ እንደሚቀሰቀሱ በጌታቸው ፍርድ ሚዛን ቀርበው አምላካቸውንና ነቢያትን አምነው የተከተሉ ለጀነት በአምላካቸውና በነቢያቱ የካዱ ጀሃነም እሳት እንደሚገቡ የሰበከ ነብይ ማን ነው ለምሳሌ ከአዳም እስከ ሙሴ ይታወቃል የሙታን ትንሳኤ የሙታን ትንሳኤ እነሱ እንትና ራሱ ብድራቱን አይቶ ይላል እንደሚነሳ ያቅ ነበር አሁን ለምሳሌ ያለ ስለ ሙሴ በነግርህ የግብጽን እኔ አሁን ስለ መጽሐፍ ቅዱስ ነው ማውራ ስለዚህ የግብጽን ሽንኩርት እንቢ ያለው ያመለጠው ብድራቱን ተመልክቶ ነበር ትኩር ብሎ ተመልክቶ ነበር ይላል ስለዚህ ይሄ ሰው አይቷል ማለት ነው ወደፊት የሚመጣውን አይቷል ማለት ነው ስለዚህ ሙሴ ራሱ አይቷል ሙታን ከመቃብር እንደሚቀሰቀሱ አላስተማረም ሙሴ ኖ አስተማረ ሳይሆን እሱ ራሱ ነበረው አሁን ሞቶ ሰው እንደማይቀር ማለት ነው ሞቶ እንደማይቀር እንደሚነሳ ያምን ነበር ሙሳ ራሱ ማለት ነው ሙሴ ማለት ነው እሱም ያምን ነበር እኛ ግን አሁን ትንቢተ ዳንኤል ላይ ብትሄድ ዳንኤል ጽፎልናል ስለዚህ ጉዳይ ማለት ነው ዳንኤል ነብይ ያው እናንተ በሱ አታምኑ ኖ እኛ እናምናለን አላህ በላከው ነብይ ሁሉ እናምናለን ያንን ማመናችንን ለማረጋጋጥ ባይብል አያስፈልገንም ጌታ አላህ እንደነገረን አንተም እንደተጠቀስከው ነቢያትን ሁሉ እናምናለን በቁርአን ውስጥ በስም ያልተጠቀሱ ይኖራሉ ዳንኤል የሚል ስም ቁርአን ውስጥ የለም አላህ ካልጠቀሳቸው ነቢያት ሊሆን ይችላል እሱ ሶ ምንድነው ምንለው እዚህ ቦታ ስንመጣ በአጠቃላይ ለነቢያት በተሰጠው እመኑ ስላለን ነቢያትንም በተሰጣቸው አምነናል እንላለን በስም የተጠቀሱት አራቱ ብቻ ናቸው ስለዚህ አራቱን ጠቅሰን ስናምን የተቀረውን ጥቅላዊ ነው እኔ ልልህ የፈለኩት ይህ አይነት ከአዳም ዘመን ጀምሮ መኖር ያለበት ነው ምክንያቱም ሰው ልጅ የተፈጠረው በዚህ ምድር ላይ ዘላለም ሊኖር አይደለም ዘላለም የሚኖርበት አንድ ዓለም አለ የትንሳኤው ዓለም ወይ በተድላ ጀነት ይኖራል ወይ በስቃይ ጀሃነም ይኖራል እዚህ ምድር ላይ የተፈጠረው ወደ ዘላለም ሊሸጋገር ነው በምንድነው የሚሻገረው ጌታ አምላኩን በማመን አቅሙ በፈቀደ መጠን በህጉ ከኖረ ከሞት በኋላ የሥራውን ዋጋ ያገኛል ዘላለም በተድላ ይኖራል እንቢ ብሎ የተላከለትን ነብይ ሳይቀበል አምላኩን ሳያመልክ በህጉ ሳይኖር በኃጢያት ባህር ላይ ዋኝቶ ያለ ንስሐ ደግሞ ከሞተ ከፊት ለፊቱ ጀሃነም እሳት ይጠብቀዋል ስለዚህ ቅዱስ ቁርአን አሁን ምን ይላል ባይብል ፈጽሞ አያውቁም ያልከውን አላህ የላካቸው ነቢያትና መልእክተኞች ሁሉ አስተምረዋል ነው የሚለው እንደው አረብኛው ምን ይላል ወማ ኑርሲሉል ሙርሰሊና ኢላ ሙበሽሪና ወሙንዚሪን መልእክተኞቻችንን በጀነት አብሳሪ ወይንም በጀሃነም አስጠንቃቂ አድርገን እንጂ አንልካቸውም ነው ያለው ማንኛውም መልእክተኛ ለማህበረሰቡ ሲላክ ይሄን ሁለት ነገር ነው ይዞ የሚመጣው ካመናችሁ በጌታችሁ በህይወት ዘመናችሁ እሱን ካመለካችሁት በትዕዛዙ ከኖራችሁ ጀነት አላችሁ ብስራት ይባላል እንቢ ብላችሁ ካምላካችሁ መንገድ ከወጣችሁ በኃጢያት ባህር ዋኝታችሁ በንስሐ ሳትመለሱ ከሞታችሁ ጀሃነም እሳት ይጠብቃችኋል ያስጠነቅቃል ወደ ባይብል ስንመጣ ሙሴ የአላህ ሰላም በሱ ላይ ይሁን የህጉ መጽሐፍ ተሰጥቶታል ኦሪት አይደለም ለእስራኤላውያኖች እንዲናገር ራሱም እንዲተገብር አራያ እንዲሆን ጥያቄው አሁን ምንድነው የኦሪት የመጨረሻ ግብና ዓላማ አንድ እስራኤላዊ እግዚአብሔርን ህግ ጠብቆ እግዚአብሔርን በህይወት ዘመኑ ቢያመልከው የሙሴን ነብይነት አምኖ ቢቀበል ልቡን ወደ ጣዖት አምልኮ ሳያዞር ቢሞት ምንድነው መጪው ተስፋ ስንል ለዚህ ሁሉ ዋጋው የትንሳኤ ቀን ገነት ይገባል እንዳትል የለም ስለ ገነት የሚያወራ የኦሪት ክፍል በተቃራኒው ሌላ እስራኤላዊ በኦሪት ህግ ክዶ እግዚአብሔርን ማምለክ ትቶ ልቡን ወደ ጣዖት ቢያደርግ ምን ይጠብቀዋል ጀሃነም ይጠብቃል ምን ማስፈራሪያ የለም ሶ አሁን ወደ ራሱ ስመልስ ምንድነው ቁርአን ግን ይሄን አስተምሮናል ሙሳ እንኳን እንዳስተማረ ይሄን ትምህርት ሶ ቅዱስ ቁርአን ከባይብል የተወሰደ ቢሆን ኖሮ ምን ይሆን ነበር ውጤቱ እነዚህንም ይዘነጋቸው ነበር ባይብል እንደዘነጋው ቁርአንም ይዘነጋል ለምን ዋና ነው ባይብል የሚኮረጅበት መጽሐፍ ሆኖ አላ
የሚያስኮርጅ ሆኗል ታዲያ ሄደን ስንኮርጅ ጭራሽ ባይብሉ ያላዘውን ቁም ነገር የሆነ ዕውቀትን ቁርአን ይዞ መጣ ኦኬ በትንሳኤ ጉዳይ እኛም ከናንተ እኩል እናምናለን ምናምንበት ወይ ይለያያል እንጂ እናንተም እንዳላችሁት በመጨረሻ ቀን እንደምንነሳ እኛም እናምናለን አሁን የማንተማመነው ምንድነው እናንተ የሚነሱ ሰዎች ወደ ገነት የሚገቡ ሰዎች በዚህ መንገድ ነው ስለምትሉ እኛ ደግሞ ኖ አይ ሰው ወደ መንግስተ ሰማያት የሚገባው በዚህ ነው ስለምንል እሱ ውስጥ መግባት ስላልፈለኩ ነው ሰፊ ሐሳብ ስለሆነ ስለዚህ የትንሳኤ ነገር ይወራል ልሎት ፈልጌ ነው በብሉይ ኪዳንም በአዲስ ኪዳንም ወንጌላዊ ተክሎ ያው ሁለት ነገር የሳትክ ይመስለኛል ስትጀምር እኛ በትንሳኤ እናምናለን ያልከው እኔ አታምንም ብዬ አይደለም የተነሳሁት አታምንም ብዬ አልተነሳሁም ምንድነው ልልህ የፈለኩት ቅዱስ ቁርአን ሐሳቡን ከመጽሐፍ ቅዱስ የወሰደው ቢሆን ኖሮ መጽሐፍ ቅዱስ ፈጽሞ ያልጠቀሳቸው ያላወሳቸውን ግን ሊወሱ የሚገቡ ነገሮችን እሱም አብሮ በረሳቸው ነበር መጽሐፍ ቅዱስን ጥሶ ወጥቶ ግን በሰፊው አስረድቶናል ምሳሌ ያልኩኝና ከሞት በኋላ ህይወት መኖሩን ትንሳኤ መኖሩን በተመለከተ ማስተማሩ ላይ ነው ያንተ ማመንና ለማመን አይደለም እኛ ሙስሊሞች ከናንተ እንሻላለን አይደለም ያልኩት መጽሐፍቶቹ ላይ ነው ቅዱስ ቁርአን ሲያስተምረን ይህ አስተምህሮ የጀመረው ከመጀመሪያው ሰው ከአደም ዘመን ጀምሮ ነው ነቢያት ሁሉ ሲሰብኩት የነበረ ስብከት ነው አንተ ደግሞ ጥቅስ ፎከስ አድርገህ የምትነግረኝ ከአዲስ ኪዳን ዘመን ጀምሮ ነው በአዲስ ኪዳን አለ ወይም የለም ሳይሆን ይሄ በራሱ ምን ያሳየናል ብሉይ ኪዳን ላይ ትንቢተ ዳንኤል ማነው ነብዩ ዳንኤል ምዕራፍ 12 ላይ የተናገረው በራሱ እንኳን አንድ ጥቅስ እንኳን ብታገኝ ጥቅሱ ራሱ በቂ አይደለም ምክንያቱም ጥቅሱ የሚናገረው ከሞቱት መካከል እኩሌቶቹ ነው ይነሳሉ ያለው ሁሉም አይደለም ሁሉም እንኳን አይልም ጥቅሱን ሄደን ብናነበው ግን እንደዛም ሆኖ ለጊዜው ምንድነው የምልህ ቅዱስ ቁርአን ስለ ትንሳኤ ቀን ያብራራውን የበለጠ ላልከው ከፈለክ ቀጠሮ ያዝለት እኔ የበለጠ ዓለም ሩቡን አይናገርም ባይብል ከዘፍጥረት እስከ ራእይ ስለ ትንሳኤው ዓለም የሚናገረውን አውጣው እኔ በቅዱስ ቁርአን ያለውን አዘጋጃለሁ ቁርአን ያስተማረውን መንገድ ሩቡን እንኳን መግለጽ የሚችል ምድራዊ መጽሐፍ የለም ከቁርአን ውጪ ምክንያቱም ትነሳለ ብቻ አይደለም በትንሳኤ አለማመን ምንድነው ፍርዱ ለምሳሌ አንድ ክርስቲያን ነው ከሞት በኋላ ህይወት አለ ብዬ አላምንም ማለት ይሄ እምነት ከሃዲ ያሰኘዋል መጽሐፍ ቅዱስ ይናገራል ያላመነ ከሃዲ ነው የሚል በትንሳኤ ከሞት በኋላ መነሳትን ሁለተኛ አንድ ሰው ከሞት በኋላ ትንሳኤ መኖሩን ማን ሄዶ አየው ቢልህስ በምን አረጋገጠው ምን ማስረጃ ይኖረናል ቢል ባይብል በሚሰጠው ማስረጃና ቁርአን በሚሰጠው ማስረጃ መካከል ሰማይና ምድር የተራራቀ ነው ይሄ ወደ ምን ድምዳሜ ያመራናል አሁንም ወደ ሌላ እንዳልገባበት መጽሐፍ ቅዱስ ቁርአን ይበልጣል ወደሚለው ሳይሆን ባይብል ውስጥ የሌሉ ነገሮች አሉ ማለት ነው ቁርአን ውስጥ ካሉ አልተኮረጀም አልተወሰደም ምንጩ ከጌታ አላህ ዘንድ የመጣ ነው አላህ ራሱ በምዕራፍ 27 ሱረቱ ነምል ቁጥር 6 ላይ ወኢነከ ለቱለቀል ቁርአን ሚን ለዱን ሐኪሚን ዓሊም አንተ ጥበበኛና አዋቂ ከሆነው አላህ ዘንድ ቁርአንን ትሰጣለህ ነው ያለው ከራሱ ከአላህ ዘንድ በሌላም ስፍራ ላይ ሲናገር ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ የተወረደ ነው ከብሉይ ኪዳን አልተወሰደም ከአዲስ ኪዳን አልተወሰደም እንኳን 100% ወይ 70% አንተ እንዳልከው ይቅርና 1% የለም የራሱ አገላለጽ ሰውን የሚቀርጽ ሌላው እንኳን ይቅርና እንኳን ይመሳሰላሉ ያልካቸውን ታሪኮች ብናየው አገላለጹ ራሱ ተቃራኒ ነው ባይብል በነበረ ነው የሚገልጸው አንድ እንትን ነበረ ወደ እንትና መጣ ይህንን ጠየቀው እንዲህ አይነት ነገር ተመለሰለት ያኛውም ሰው ይህን ይዞ ሄደ አይነት ታሪካዊ ትረካን ሲያዝ ባይብል ግን ማነው ቁርአን ግን አስታውስን ነው ሁሉ የሚናገረው ምክንያቱም አሁን ስለ ኢየሱስ ሲናገር ለምሳሌ የመርየም ልጅ ኢሳ እንዲህ ባለ ጊዜ አስታውስ ሙሳ ለህዝቦቹ እንዲህ ባለ ጊዜ አስታውስ ኑህም ከህዝቦቹ ጋር እንዲህ ባለ ጊዜ አስታውስ እያለ ተራኪው ሌላ አካል መሆኑን ነው ራሱ የሚናገረው አየ ነብዩ መሐመድ ወስደው ከዛ ቢጽፉት ኖሮ ኑህ የሚባል ነብይ ነበረ ህዝቦቹን እንዲያደረገ መጨረሻ ለጥፋት ውሃ የሚሆን መርከብ እንዲሰራ አይነት ይገልጻል ቁርአኑን ግን ስታየው ራሱ ምንድነው የሚለው አስታውስ እያለ ወደ ኋላ ዘመን ይመልሰሃል እንዲህ ባለ ጊዜ እያለ ተራኪው ሌላ አካል ነው ማለት ነው አቀራረቡም ይዘቱም መልእክቱም ውጤቱም ከባይብል ጋር አይገናኝም ካልተገናኘ ተወስዷል ማለት በፍጹም አንችልም ለማለት ነው እንጂ ሌላ ነጥብ ስለመግባት አይደለም